ይሄ አሁን እኔ የምገኘው ጥያ መካነ መቃብር ወይም ጥያ ትክል ድንጋይ ውስጥ ነው የምገኘው እና እንደሚታወቀው ጥያ ትክል ድንጋይ በ15ኛው ወር 14ኛው ክፍለ ዘመን አካባቢ እየተገኘ የተሰራ መካነ መቃብር ነው እና እዚህ የምትመለከቷቸው መቃብር ናቸው እና በዛን ሰዓት ላይ የጀግንነት ወይም ጀብዱ የሰሩ ሰዎች ወይም ጀግና የሆኑ ሰዎች የተቀበሩበት መካነ መቃብር ነውና የሚገርም ቦታ ነው። ስለዚህ ሁሉም ሰው መጥቶ አካባቢውን ቅርስ ቢመለከት ቢያይ ቢረዳ ከዚህ በፊት ህብረተሰቡ በዛን ሰዓት የነበሩ ህዝቦች ምን ያህል ለስልጣኔ ቅርብ እንደነበሩ ብዙ አይነት ስልጣኔዎች እንደነበሩና መስራት እንደሚችሉ የሚያሳይ ነውና ሁላችሁም መጥታችሁ ሲታዩ አሪፍ ይላልው። በተጨማሪም ደግሞ በዓለም አቀፍ ደረጃ በዩኔስኮ በ1972 ዓ.ም ነው የተመዘገበውና በጣም አካባቢያችንን ሊያስጠራ አካባቢያችንን ከፍ ሊያደርግ የሚችል ቦታ ነውና ሁላችንም መተን ይህንን ቦታ የጎበኘን ሊያስፈልጉና አስፈላጊ የሆኑ ነገሮችን እያሟላን ከዚህ የተሻለ ታዋቂ የሚጎበኝበት መንገድ መፈጠር አሪፍ ነው የሚል ሀሳብ ነው ያለኝና አመሰግናለሁ።